ካንሰር ሰዎች ተያዙ ተብሎ ረጅም ጊዜ ኖሩ የሚባል ወሬ ብዙ የለም ነበር ስለዚህ የተያዙ ሰዎች ምን ይሆናሉ ይሞታሉ ሰው ደግሞ ሞትን ይፈራል ስለዚህ ካንሰር ያዛቸው ይባላል በሚቀጥለው የምትሰማው ሞቱ ነው እና አቅም ያሳጣሃል በቃ አይምጣብኝ ነው ይሄ ካንሰር because መጥቶም ብቻውን አይመጣም ነው ሞት ይዞ ነው የሚመጣው ስለዚህ ያንን መከላከል ካልቻልኩኝ አንድ ያለኝ አቅም መፍራት ብቻ ነው ስለዚህ እሱ ይመስለኛል ካንሰርና ሞት በጣም የተቆራኙ ሆነው ስለሚታሰብ ናቸው ማለት አይደለም ስለሚታሰብ ረጅምነቱ እሱ ነው ለረጅም ጊዜም ደግሞ ረጅም ጊዜ ነበር ለረጅም ጊዜ ካንሰር ሞት ነበር ስለዚህ ሰዎች ያንን ካንሰሩን እኛ አሁን በህክምና ቢቀየርም ያ ፍርሃቱ ግን ለብዙ ሰዎች ተያይዞ እስካሁን አለ ካንሰርን በደንብ አንደርስታንድ ስላልገባን ነው ሲገባን የሚያስፈራ ነገር አለው ሌሎችም ነገሮች እንደሚያስፈሩት ግን ካንሰር ማለት ሞት ማለት አይደለም እንደዛ ካልሆነ ያንን ያወቀ ሰው ፍርሃት ይቀንስለታል ወይም አይፈራም አሁን ለምሳሌ የሰውን እድሜ ማሳጥሩ ካንሰሮች ብዙ ናቸው ሰዎች ልክ ያን ሲያቁ ካንሰሩ አላቸው አይፈሩም ምክንያቱም እንደማይገላቸው ያውቃሉ እዚህ አንዳንዱ ይደናል እንደውም አሁን በዚህ ዘመን ዳያግኖስ ከሚደረጉት ካንሰሮች ወደ 2/3 ይድናል መዳን ማለት ኪዩር ተመልሶ በማይመጣበት መልኩ ማለት 65% እንደማሰባ ማለት ነው ይጠፋል እነዚህ ሰዎች ካንሰር ነበራቸው ሰርቫይቨርስ ይላሉ ራሳቸውን ከካንሰሩ የዳኑና የሚኖሩ ስለ ካንሰሩ የሚያስቡት እንዴት ነው እንደ ሌላው ሰው ይይዘኛል ወይ አይዘኝ ወደሚል ነው በሚል ደረጃ ነው እንጂ ካንሰር 2/3 ማለት ብዙ ነው ሌሎች ህመሞች እኮ አሉ እንደ ስኳር ደም ግፊት እኮ 2/3ውን አታድናቸው ታክማቸዋል ከዛ ደግሞ ከ1/3 ብዙዎች አሉ ሰዎች አብረዋቸው የሚኖሩ እንደ የስኳር በሽታ ሊሆን ይችላል እንደ ደም ግፊት ሊሆን ይችላል አብረዋቸው መድኃኒት እየወሰዱ ወይ መድኃኒት ወደፊት ወስዳለው ብለው ያሰቡ የሚኖሩባቸው በተወሰነ ጊዜ እየወሰዱ ለ6 ወር ይወስዳሉ ከዛ የዛሬ 5 አመት ደግሞ እንደገና ይወስዳሉ እና በዚህ መልክ የሚኖሩ አሉ ስለዚህ ፍራቻው ከድሮ ጉልበቱ ከድሮ ብርታቱ ጋር የተያያዘ ነው እንጂ አሁን ካለው የህክምና ከደረሰበት ጋር ተመጣጣኝ ፍርሃት አይደለም ያ ካለማወቅ ጋር ተያይዞ